ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ነገር ተመልሻለሁ። እስከ መጨረሻው አብራችሁኝ ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አብዛኞቻችሁ ደግሞ ሰብስክራይብ ሳታደርጉ ነው ቪዲዮዬን እየተመለከታችሁት ያለሁት። ስለዚህ ሰብስክራይብ ታደርጉኝ በደንብ አድርጎ ያበረታታኛል ማለት ነው። ቪዲዮን ከወዳችሁት ደግሞ ላይክ አድርጉ። እንግዲህ የዛሬው ርዕሳችን ደግሞ የርቀት ፍቅር ላይ የእውነት የሚያፈቅርሽ ከሆነ የሚያሳዩት 10 ድብቅ መለያዎችና ባህሪዎችን ነው የምነግርሽ። እስከ መጨረሻው አብረሽኝ ቆዩ። የመጀመሪያው የሚያሳየው ባህሪ እጅግ በጣም ለፍቅራችሁ ኮሚትመንት ይሰጣል ማለት ነው። ጊዜ ይሰጣል፣ ፍላጎት ይኖረዋል ማለት ነው። እያንዳንዱ ቀናት፣ እያንዳንዱ ሳምንታትና እያንዳንዱ ወራትን እስከምትገናኙና አንድ ላይ እስከምትሆኑ እንግዲህ ለዛ እያንዳንድ ቀን ኮሚትመንት ይኖረዋል ማለት ነው። በፍቅራችሁ ቀልድ አያውቅም ማለት ነው። ለምሳሌ በመደዋወል ሊሆን ይችላል፣ ቴክስት በማድረግ ሊሆን ይችላል። እያንዳንዱ የህይወት ክፍላችሁን ማለት ነው እዛው አንድ ላይ እንደሆናችሁ እንዲሰማችሁ ወይ ደግሞ ስለ አንቺ ማወቅ ያለበትን ነገር ይጠይቅሻል። እናም ደግሞ ስለሱ ማወቅ ያለብሽን ነገር አፕዴት ያደርግሻል ማለት ነው። ምክንያቱም አንድ ላይ መሆናችሁን ስለሚፈልገው እና ደግሞ አንድ ላይ እንድትሆኑ ጎል ስላለው ማለት ነው፣ እቅድ ስላለው ስላንቺ እያንዳንዱ ነገር ማወቅ ይፈልጋል። ኢሞሽናል ማወቅ ይፈልጋል። የገንዘብ መጠንሽን ማወቅ ይፈልጋል። ሁሉ ነገር ማለት ነው። ስትቸገሪ ማወቅ ይፈልጋል። ኢሞሽናል ሰፖርት ያደርግሻል። አይዞሽ ይልሻል። ደግሞ ይህም ቀን እንደሚያልፍና አንድ ላይ እንደምትሆኑ በደንብ አድርጎ አፕሪሼት ያደርግሻል። ጉልበት እንዲሰማሽ፣ አቅም እንዲሰማሽ እና ደግሞ ስትከፊበትም ደስ ስለማይልሽ እያንዳንዱ እዚህ እንዳለሽ አንድ ላይ እንደሆናችሁ ያጽናናሻል፣ ያበረታታሻል። ደግሞ በጣም ሰክሰስፉል ስትሆኚ ደግሞ ጎበዝ በርቺ እያለ ሪዋርድ ይሰጥሻል ማለት ነው እና ኢሞሽናልሽን አንደርስታንድ ያደርግልሻል ማለት ነው። እና የመጀመሪያው ምልክት እንደዚህ አይነትና በፍቅራቸው ቀልድ አያውቅም ማለት ነው። እንግዲህ በመደወል ሊሆን ይችላል፣ በተለያዩ ቪዲዮ ኮል ሊሆን ይችላል፣ እንደዚሁም ኮል ሊሆን ይችላል፣ ቴክስት በማድረግ ሊሆን ይችላል። ምንም ነገር አያመልጠውም ማለት ነው እና ይሄኛው የመጀመሪያው ምልክት ነው ማለት ነው። ሁለተኛው ምልክት ደግሞ በጣም ትዕግስተኛና የሚረዳ ሰው ይሆንልሻል ማለት ነው። በምንም አይነት መልኩ ፍጹም ትዕግስተኛ ይሆናል ማለት ነው። ምክንያቱም መጀመሪያም ከአንቺ ጋር እንደዚህ አይነት ሪሌሽንሽፕ ሲጀምር ወይ ደግሞ ይህን ሪሌሽንሽፕ ሲቀበል አምኖበት ነው። አንድ ላይ እንግዲህ አለመሆንና ሁሌ አለመታየት በጣም ከባድ ነገር ነው እና ለዚህ ደግሞ ሪሌሽንሽፓችሁ ዲስታንስ ስለሆነ ወይ ደግሞ ርቀት ስላለ አንድ ላይ ስለማትሆኑ በስልክና ወይ ደግሞ በቆይታችሁ ስለምትገናኙ በጣም አድርጎ ትዕግስት ያስፈልጋል። እንደዚህ አይነት ሪሌሽንሽፕ ውስጥ መግባት ራሱ ውሳኔ ይጠይቃል ማለት ነው። ስለዛ በጣም ትዕግስተኛና ደግሞ የሚረዳ ሰው ሊሆን ይገባል ማለት ነው። ስለዛ እንደዚህ አይነት ባህሪዎችን ያሳያልና በቀላሉ ተስፋ የሚቆርጥም ሰው አይደለም። እንደዚህ አይነት ሰው እንግዲህ ዲስታንስ ላይ ፍቅር መጀመር እና ደግሞ በጣም ደግሞ አንደርስታንደብል ስልሽ ደግሞ በጣም የሚረዳሽ ሰው ሲሆን ማለት ኢቭን ማለት ነው ስልክ ደውሎ ላታነሽ ትችያለሽ፣ ቴክስት ሲያደርግ ላትመልሽ ትችያለሽ እና ወይ በኔጌቲቭ ወይ አያየውም፣ ፖዚቲቭ ምን ሆናብኝ ነው ብሎ ነው እንጂ የሚጨንቀው ወይ ረስታኛለች ወይ እንደዚህ ብላኛለች ብሎ ኔጌቲቭ አያስብብሽም ማለት ነው። ምክንያቱም ስለሚያፈቅርሽ ትረስት ስላለው አንቺ ላይ ወደ ሌላ መልኩ ወይ ምን ሆና ነው ደብሯት ይሆን እዛ ምን ተፈጥሮ ይሆን ብሎ ይጨነቃል እንጂ አንቺ ላይ ሌላ ነገር ኔጌቲቭ ነገር እንደዚህ ልትተወኝ አስባ ነው ወይ ደግሞ ሌላ ነገር እየሰራች ቺት እያደረገችብኝ ነው ብሎ አያስብም ማለት ነው። ምክንያቱም ስለሚያፈቅርሽ ማለት ነው። እንደዚህ አይነት ምልክት በደንብ አድርጎ ያሳይሻል ማለት ነው። ሌላኛው ደግሞ በደንብ አድርጎ አንቺን ያምንሻል። ትረስት ያስፈልገዋል። ለዲስታንስ ሪሌሽንሺፕ እምነት ያስፈልገዋል። እንደዚህ አይነት ሰው ማመን አለበት። አንቺን ቺት ታደርግብኛለች እንደዚህ እኮ እያደረገችብኝ ይሆን ብሎ ራሱ ማሰብ የለበትም። እናም ደግሞ አያስብም ማለት ነው። የእውነት የማያፈቅር ሰውና ቺት የሚያደርግ ሰው ነው እንደዚህ ሰው እንደዚህ አድርጎ የሚያስበው። ስለዚህ እንደዚህ አይነት ባህሪ አይኖረውም ማለት ነው። እና ሌላኛው ደግሞ በጣም ማስተዋል ያለብሽ ነገር ዲስታንስ ሪሌሽንሺፕ ላይ ወይ ደግሞ አንድ ላይ ሳትሆኑ ፍቅር እንደጀመራችሁ ሁለታችሁ ብቻ አይደለም የምታውቁት፣ በዙሪያ ያለ አካባቢ ሰው ለምሳሌ ለቤተሰቡ ይናገራል፣ ለወንድሞቹ ለእህቶቹና ጓደኞች ያውቁሻል ማለት ነው። ማያውቁሽ ከሆነ መጠራጠር አለብሽ ማለት ነው። ምክንያቱም ቁም ነገር የለውም ማለት ነው እና ይጠራጠራል ማለት ነው በሪሌሽንሺፓችሁ። ግን ደግሞ በደንብ አድርጎ ለወደፊት ጎል ካለው አንቺን የማግባት እቅድ ካለው ወይ ደግሞ አንድ ላይ የመሆን እቅድ ካለው ለቤተሰቦቹ ይናገራል። እኔ እዚህ ሀገር ፍቅረኛ አለችኝ፣ ውጭ ሊሆን ይችላል ሌላ ሀገር እየኖረ ኢትዮጵያ ልትሆን ይችላል፣ እኔ ኢትዮጵያ ፍቅረኛ አለኝ ብሎ ሌላ ነገር ፑሽ እንዳያደርጉት፣ ጓደኞቹን ሌላ ነገር ያዝ እንዳይሉት፣ ቤተሰቦች ያዝ እንዳይሉት እኔ እኮ አለኝ ብሎ ለሰው ያሳውቃል ማለት ነው። ይህንን ማስተዋል አለብሽ። አለበዛ ሌላ ተጨማሪ ካልፈለገ ቺት ማድረግ ካልፈለገ የሚያፈቅር ሰውና ለወደፊት ደግሞ ጎል ካለው ከአንቺ ጋር ይናገራል ማለት ነው እና
አንቺ እሱ ብቻ አይደለም የሚያውቅሽ፣ ቤተሰቦቹና ጓደኞቹ ቤስት የሚባሉ ሰዎችን ያስተዋውቅሻል ማለት ነው። አለኝ ብሎ ቢያንስ ይናገራል ማለት ነው። ስለዚህ ይሄንን ደግሞ ወሳኝ ነገር ማወቅ አለብሽ ማለት ነው። ሌላኛው ደግሞ ስለ ወደፊት ነገራችሁ በደንብ አድርጎ ያወያይሻል፣ ይነግርሻል ማለት ነው። ፊውቸር ላይ ሁሌ ጎል ይኖራል። አንድ ላይ መቼም ሰው ተለያይቶ እስከ መጨረሻው አይኖርም። እንግዲህ ሪሌሽንሺፕ ለጥቂት ጊዜ ነው የምትራራቁት እንጂ ወይ አንቺ ወደ እሱ ትሄጃለሽ ወይ ደግሞ እሱ ወደ አንቺ ይመጣል ማለት ነው። ስለዛ ሁሌም እቅድ ውስጥ አለሽ ማለት ነው። ፊውቸር ላይ አንድ ላይ እንደምትሆኑ ያምናል። ለዛ ደግሞ ይሰራል። ሁለተኛ ደግሞ እያንዳንዱ የፊውቸር ጎሉ ላይ ያጠቃልልሻል ማለት ነው። ስለዛ የወደፊት ምኞቱም ሚስቱም ስለምትሆኚ ፊውቸር ጎሉ ላይ ሁሌ ትኖሪያለሽ ማለት ነው። እና ይህን ነገርም በደንብ አድርገሽ ማስተዋል አለብሽ ማለት ነው። እና ደግሞ ሌላኛው ደግሞ ምንም ነገር አይደብቅሽም ማለት ነው። እያንዳንዱ በህይወቱ የተፈጠረውን ነገር በህይወቱ የወደቀበትን ነገር ለውጥ ከመጣ ወይ ደግሞ እያደረገ ያለውን ነገር በደንብ አድርጎ ያን ይነግርሻል፣ ያወያይሻል። ወይ ደግሞ እንዲህ ብናደርግ ብሎ ምንድነው ዲስከስ ማድረግ ይፈልጋል። እዚህ እንዳለሽ ምንም በቃ እንደተራራቃችሁ ፊል እንዳታደርጉ ኮሚትመንት ሆኖ አፕዴት ያደርግሻል ማለት ነው። ሌላኛው ደግሞ ፍጹም ሪስፔክት ያደርግሻል ማለት ነው። ለወደፊትም ስለሚፈልግ እጅግ አድርጎ ስለሚያፈቅርሽም አንድ ላይ እንድትሆኑ ስለሚፈልግም ሪስፔክት በጣም በደንብ አድርጎ ሪስፔክት ያደርግሻል። በተለይ ደግሞ ዲስታንስ ሪሌሽንሺፕ ላይ ስለሆናችሁ ተገናኝታችሁ ማውራት ኦፖርቹኒቲ ስለሌላችሁ ያው ስልክና ቴክስትም ስለሆነ በዚህ ነገር በደንብ አድርጎ በቃ አክብሮሽ ነው የሚናገርሽ ማለት ነው። ይሄ ስድብ የመሳሰሉ ነገሮች፣ የተለያዩ ነገሮች፣ መናቄን የመሳሰሉ ነገሮችን በደንብ አድርጎ ያስወግደዋል ማለት ነው። ስለዛ በደንብ አድርጎ ያከብርሻል ማለት ነው። ሌላኛው ደግሞ አንቺ ላይ ማለት ነው ኢፈርት ይኖረዋል ማለት ነው። ምንድነው ይሄ የሚባለው? አንድ ላይ እንድትሆኑ ሴክሪፋይ ያደርጋል። ቶሎ አንድ ላይ የምትሆኑበትን መንገድ ያመቻቻል ማለት ነው። እና እሷን ውጭ ሆኖ አንቺ ኢትዮጵያ ልትሆኚ ትችላለሽ፣ ወይ ደግሞ አንቺ ወደሱ ልትሄጂ እቅድ ሊኖራችሁ ይችላል። ስለዛ ወይ ፕሮሰስ እያደረገልሽ ሊሆን ይችላል፣ ወይ ደግሞ እሱ ገንዘብ ማግኘት ያለበት እዚህ ሀገር መጥቶ አንድ ላይ እዚህ ደግሞ መጥቶ እሱ ሊኖር ይችላል አንድ ላይ። ስለዛ ወደዚህ መጥቶ ከሆነ ገንዘብ ስለሚያስፈልገ ወይ ደግሞ ቶሎ ዲሳይድ ማድረግ ከሆነ ሴክሪፋይ ያደርጋል። እቅድ ስላለው ከአንቺ ጋር ለመሆን መስዋዕትነት ይከፍላል ማለት ነው። እዛም ከሆነ ወይ ቶሎ ይወስድሻል፣ እዚህ መምጣት ካለበት ደግሞ ቶሎ መምጣት ይፈልጋል ማለት ነው። እና አንድና አንድ ሴክሪፋይ የሚያደርገው ነገር እና ደግሞ አለመሆን አይረሳም ማለት ነው። ምክንያቱም አንቺ ማግኘት ስለሚፈልግ ማለት ነው። ሌላኛው ደግሞ ለአንቺ የተለየ ስፔሻል ፊሊንግ ይኖረዋል ማለት ነው። እንግዲህ የርቀት ፍቅር ላይ ስትሆኑ እጅግ በጣም ኤክስትራ ፍቅር ያስፈልጋል። ምክንያቱም የተለያዩ ነገሮች በአካባቢያችን ስለሚፈጠሩ የተለያዩ መለያየትም ስላለ የተለያየ ቦታ ስለምትኖሩ በጣም ጠንካራ መሆን ስላለባቸው ለአንቺ በጣም ስፔሻል ፍቅር አለው፣ ፊሊንግ አለው፣ እምነት አለው ማለት ነው። ይህንን ነገር መዘንጋት የለብሽም ማለት ነው። እና ደግሞ ለአንቺ መስዋዕትነት ለመክፈል ለፍቅራችሁ መስዋዕትነት ለመክፈል ሬዲ ይሆናል ማለት ነው። እና ደግሞ በጣም ነው ሁሌ ሚስ የሚያደርግሽ ማለት ነው። እና በርቀት ውስጥ ማለት ነው ሁሌ አንቺን የማግኘት ምንድነው ይሄ ከአንቺ ጋር የመሆን በጣም ፍላጎት ይኖረዋል ማለት ነው። አንድ በዛማ ፍላጎት ከሌለውማ ፍቅራችሁ የሞተ ይመጣል ማለት ነው። ስለዛ በጣም ምንድነው የመጓጓት ነገር ያሳይሻል ማለት ነው። ይሄን ደግሞ አሁን የምነግርሽ ነገር መርሳት የሌለብሽ ኔቨር ቺቲንግ ላይክ በተአምር ቺት አያደርግብሽም። በተአምር እንደዚህ ቺት ይደረጋል ምናምን የሚባለው ነገር ፍጹም ውሸት ነው ማለት ነው። አንድ ሰው ሪሌሽንሺፕ ላይ እያለ ዲስታንስም ቢሆን ማለት ነው አንድ ሴት የሚያፈቅር ከሆነ በምንም ተአምር ከሌላ ሴት ጋር ቺት አያደርግብሽም ማለት ነው። ኢቨን ማለት ነው እንደዚህ ግንኙነት ሳይሆን ከሌላም ነገር እንደውም ቶሎ ብሎ ውይ ፍቅረኛ አለችኝ እኮ እዚህ አካባቢ እዚህ ቦታ ላይ አለን እንደዚህ ነን ግን ደግሞ እንጋባለን እንደዚህ አንድ ላይ እቅዳለን ብሎ ማፈቅራት ፍቅረኛ አለችኝ ብሎ ይናገራል እንጂ ኢቨን ማለት ያስተዋውቅሻል ቶሎ እንጂ አንቺ በሌለሽበት እንደዚህ ቺት ለማድረግ እቅድም የለውም አላማም የለውም ማለት ነው። እንግዲህ ዲስታንስ ላይ ሆኖ የተለያዩ ነገሮች ከሴት ጋር የሚወጣ ከሆነ የተለያዩ ሴቶችን የሚያይ ከሆነ እንደዚህ የሚባልግ ከሆነ ይሄ ሰውዬ ፍጹም ያንቺ አይደለም። ሁለተኛ የተጫወተብሽ ነው። ሁለተኛ እንደሌለሽም ብትቆጥሩ ይሻላል ማለት ነው። ግን ደግሞ የሚያፈቅርሽ ከሆነ ይጠብቅሻልም እስከምትገናኙም ይጠብቃልም። እና እንግዲህ ቺቲንግ የሚባል ነገር ከህይወታችሁ ፍቅር እስከሆነ ድረስ ያስወግዳል ማለት ነው። ሌላ ደግሞ እጅግ አድርጎ ያፈቅርሻል ማለት ነው። እንግዲህ ዲስታንስ ሪሌሽንሺፕ ድረስ ሴክሪፋይ የሚደረግ ነገር እስከሆነ ለአንቺ ያለው የፍቅር ስሜት ይሄ የሚባል አይደለም። በጣም ስለሚያፈቅርሽ ነው ማለት ነው። በአካባቢ ካሉ ሴቶች እንዳለ ባለበት አካባቢ ሴቶች እንዳለ አንቺ መርጦሻል፣ የራሱ አድርጎሻል።
ስለዛ ይሄንን መርሳት የለብሽም ማለት ነው። እና እንደዚህ አይነት ምልክቶችን የምታይበት ወንድ ከሆነ እንደዚህ አይነት ኮሚትመንት የምታይበት ወንድ ከሆነ እና ደግሞ በቃ አለች የእውነት በአንድ ላይ ባንሆንም አለች ብሎ የሚያስብ ወንድ ከሆነ ማለት ነው እውነትም ዲስታንስ ሪሌሽንሺፕ ላይ ብትሆኑም እስከምትገናኙ ድረስ ይሄን ያህል ኮሚትመንት የሚያሳይ ከሆነ ይሄን ያህል ፍቅራችሁ ቀጥታ እየሄደ ከሆነ የምርም ያፈቅርሻል ማለት ነው። እና እነዚህን ምልክቶች ካየሽ በጣም እድለኛ ነሽ ማለት ነው። ለዛሬ ይሄን ነበር ይዤላችሁ የመጣሁት። በሚቀጥለው ቪዲዮ እስከምንገናኝ ቻው።